ምን ሆነሽ ነው እንደዚህ አጣርፍሽ ጠራሽኝ? በጣም ደንግጬ ነው። ካንተ ውጭ ጓደኛ እንደሌለ ታውቃለህ? እሺ ንገሪኝ፣ ምንድነው ደሞዝ ተጨመረ እንዴ? አንተ ደግሞ የምን ደሞዝ ነው? ዛሬ መጥቶ ነበር ማለት ማን ነው ደግሞ? የምርህ ነው? የድሮ ፍቅረኛ ነው? ቆርጦልኛል ምናምን ብለሽኛል ነበር መስሎኝ ነበር፣ ግን ይቅርታ ሲለኝ ምንም አልቻልኩም። እና ምን አደረጋችሁ? ታረቃችሁ? መጀመሪያውንም አልጠላሽም ነበር አይደል? ለዛ ነው እኔማ እንደዛ ነበር ማስበው፣ ግን በቃ አልቻልኩም። እና ደስተኛ ነሽ? በጣም ናፍቆኝ ነበር። ደስታሽ ደስተኛ ያኔ ጓደኛ ግን ፍትኩል ካደረ ትንሽ ደንግጬ ነው። አታስብ፣ ምንም አይፈጠርም። ይኸውልሽ የሆነ ነገር አድርጎ ድጋሚ ቢያስከፋሽ ግን አለቀውምሽ። አውቃለሁ ልጄ። እንደዛ ነው እንዴ? ቁሚና አዋሪኝ እያልኩሽ አይደል እንዴ? ማናባሽ ስለሆንሽ ነው እኔ እያዋራሁሽ ጥለሽ የምትሄጂው? ልቀቀኝ ወደዛ። ስሚ፣ ለሰፈሩ አዲስ ነሽ መሰለኝ። እኔን ጥሎ ማንም አይሄድም። እኔ ደግሞ ምንም ማወራህ ነገር የለም። ልቀቀኝ ልሂድበት። ማን እንደሆንኩ አላወቅሽኝም መሰለኝ። ማንም ሁን ጉዳይ አይደለም። ሰፈር ውስጥ ተቀምጦ ድንጋይ ማሞቅና ሴት ልጅ ማስቸገር ወንድነት መስሎ ነው የምታይ? ስራ ፈት። ምን አባሽ ነው ያልሽው? በጥፊ ማለት ነበር። ወንድ ነህ ሞክረኝ። ወንድነት የሚለካው ሴት ልጅ ላይ እጅ በማንሳት አይደለምሽ። ለነገሩ ይዘገያል እንጂ አህያ የጅብ ናት። እንዳስነካኝ ወደዛ። ከተረት ተረት ያለፈ ነገር አታውቅም። ወይዬ እኔ ፍቅር ማን አባቱን የደወለው? እሷ አንተን አይመለከትም። በዚህ ሰፈር የምታልፍ ይመስሉሻል? ዳግመኛ ስትታየውን ፍቅረኛ የሚበረከትላት አትመስል? አይ ግን ሲታይ ጥሩ ሰው ይመስላል። ምን አላችኝ? ወይ ስታምሩ። አደራ ጓደኛዬ እንዳትጎዳብ። አሽቃባጭ። በቃ ስራ ስላለበት እሱ ይሄዳል። አሁን እንውጣ አይደለ? ዛሬ ደግሞ መቼ እሱ ነው የሚጋብዘን። ኧረ ችግር የለውም እንዴ፣ እንግዳችን እኮ ነው፣ እኛ እንከፍላለን። ሂዱ እናንተ። እንዴ አሁንማ ቤተሰብ ሆነን አይደል እንዴ? አሁንማ እሱ ነው የሚከፍለው አይደል? ኧረ ችግር የለም እኔ እከፍላለሁ። ምን ነው ችግር አለ እንዴ? ልብሱን ሲቀይር እኮ ረስቶት የኔ ስልክ ደግሞ ዘግቷል። ምን ይሻላል ታዲያ? እኛ ደግሞ ቅድም ከፈልን። አይ እንግዲህ እንደፈረደባት ተስልምዬ ትክፈላ አይሻልም እንዴ? እንደዚህ መሆን የለባችሁም። ጓደኞቻችን ናቸው። በቃ እኔ እከፍላለሁ፣ አትወስብሽ። እሺ በጣም አመሰግናለሁ። አመሰግናለሁ። እሺ እደውላለሁ እኮ ሁሌ እንደዚህ ከሚሆን ብለን ነው እንጂ ክፉ ሰው ነን አይደለም። ለማንዬ ቢገጥም ማናየልኝ ተጋያለ የኔ ሰው አገኝ ብዬ ሰላጣው ምን እያረግሽ ነው? ቆሚ እንጂ ምን እያረግሽ ነው? ሁሉም ነገር አብቅቷል ዳግም። ምን ተፈጥሮ ነው ከመሬት ተነስተሽ ለመሄድ የተነሳሽ? አሁን ምንም ነግርህ ነገር የለኝም፣ ረፍዷል። ምክንያትሽን ሳትነግሪኝ እንድትሄጂ አልፈቅድልሽም። ከዚህ በላይ አታስገድደኝ። ቆይ እኔ ምን አጎደልኩብሽ? ምንም አላጎደልክብኝም፣ ግን አንተ መጠበቅ ደከመኝ። አንቺ አልነበርሽ እንዴ አብረን እናልፈዋለን እያልሽ የምታበረታች? ካንተ ጋር የድህነት ኑሮ ሰለቸኝ። ምን ገንዘብ ነው እኔን ያስተዋሽ? አዎ እኔም እንደ ጓደኞቼ የተሻለ ህይወት ፈልጋለሁ። ሄሎ የኔ ፍቅር ደረስክ? በቃ ጨርሻለሁ፣ መጣሁ። ሌላ ሰው? አዎ በጣም የሚንከባከበኝ። ትዝ ይልሻል የመጀመሪያ ቀናቶቻችን? አላስታውስም። እስከ መጨረሻው አብረን ያልሽኝ ሁሉም ነገር ውሸት ነበር? የልጅነት ስህተት ነበር። ሁሉን ነገር እርሳውና የራስህን ህይወት ጀምር። እንድትሄጂ አልፈቅድልሽም። እኔ እኮ እወድሻለሁ። እኔ ግን እጠላሃለሁ። በህይወት ለመኖር ትንሽ ጊዜ እንደቀረኝ ነግሬ ሞቴን ከምታይ ብዬ ነው ክፉ የሆንኩብህ። ይቅር በለኝ። ቻሉ ሳያንስ ይቅር ማለቱም ጸጸት ነው ለራስ ሰው መግባት። ሚሞሊ ግን በእናትሽ ያንን ጓደኛሽን አታስተዋውቂኝም? እንደውም ያው እየመጣልሽ ነው፣ ትተዋወቂዋለሽ። እንዴት ነሽ ስጢፍዬ? አይ እንዴት ነው የሚያደርገው? እባክሽ ጓደኛሽ
ምን አደረገሽ ደግሞ? እንደዚህ ነው ሰው ሰላም የሚባል ሲያስጠላ። ኧረ አንቺ እንዳይሰማሽ ድምፅሽን ቀንሰሽ አውሪ። ይስማ ምን እንዳያመጣ ነው? ኧረ ይደብራል። ቆይ ማን ስለሆነ ነው እሱ እኔ እንደዚህ ሰላም የሚለኝ? አያውቀኝም ማለት ነው። ወይኔ ያቢ ዞር ብሎ እንኳን አያየኝም ማለት። እኔ ከዚህ በላይ እዚህ ቦታ መቀመጥ አልችልም። ምን ነው ችግር አለ እንዴ? ኧረ የለም እናንተ ተጫወቱ፣ እኔ ልሂድ። እኔ የምልሽ ስትናደጂ ደግሞ እንዴት ነው የምታምሪው? ኧረ እባክህ እየቀለድክ ነው? እስኪ ተረጋጊና አዋሪ። ምንድን ነው የማወራ? ልትተዋወቂኝ እንደምትፈልጊ ሞሊ ነግራኝ ነበር። እንዴ አንተ ምን? አንቺ ነሽ ልቤ የሰጠሽው? ኧረ አሁን እንዴቱን ታዩና እንተዋወቅ። ያቢ እስጢፋኖስ፣ ሌላ ጊዜሽ ግን ቶሎ አትናደጂ፣ ታረጃለሽ። ዝም በል ጉረኛ። እና ስልክሽን ልውሰድ? እሺ። እኔን እዚህ ቁጭ አድርጋችሁ ትጀናጀናላችሁ። እንደሷ ስታ አይኔ እስጢፍዬ ፍቅር ያዘኝ። ከማ ታውቀዋለህ፣ ግን እሱ ፍቅር አይገባውም። አንቺ ወደሽው ፍቅር የማይገባው ምን አይነት ደነዝ ቢሆን ነው? ልክ እንዳንተ። እንዳንተ ማለት እንዳንተ ማለቴ እንዳንተ ረጅም ነው ለማለት ነው። እና ፍቅርሽን ነገርሽው? እኔማ ሴት ነኝ፣ እንዴት ነው አፈቅርሃለሁ ብዬ የምነግረው? እንጃለሽ። እሺ አንተ ላይ ልሞክርና ከዛ ሄጄ እሱ እንደዚህ ይለዋለሁ። አፈቅርሃለሁ። ካየሁህ ጀምሮ ስላንተ ማሰብ ማቆም አልቻልኩም። እንዴ ስቲቭ፣ ቆይ ከዚህ በላይ እንዴት ብዬ ብነግረን የሚገባ? አፈቅርሃለሁ። እስካሁን ስለኔ ነበር የምታወሪው? አዎ። እኔማ ሌላ ሰው አፍቅረሽ አጥቶሽ መስሎኝ ነበር። በጣም ነው ማፈቅርሽ። ሞሊዬ ግን ስራ እንዴት ነው? እንደምታየው ነው። እንዴ እስጢፍ መጣ። ሞሊዬ፣ እስጢፍ እንዴት ነህ? እንዴት ነሽ? ሃይ ሃይ። ሞሊዬ በቃ እደውልልሻለሁ። እሺ ሰዓት መሸብኝ፣ ልሂድ። እኔ ስለመጣሁ ነው አይደችሁ? አረ እንደዛ አይመስለኝም። ሜቢ የምትሄድበት ቦታ ይኖራታል። እንደዛማ አይደለም፣ እኔ በደንብ አውቃታለሁ። መጣሁ። ያቢ ቁሚና አዋሪ። ምንድነው የማዋራህ? ምን ፈልገህ መጣ? እኔ ስመጣ ተነስቶ መውጣቱ ምን ይሉታል? አልፈልግሽም። ምን ያለውበት እንዳትመጪ ብለህ የሄድከው አንተ አይደለ እንዴ? አሁን እኔ መሄድ ለምን ገረመ? አክሽ አታስመሲ። ለምን ሳልመጣ አትወጪም ነበር? አንተ እንደተውከኝ ወድቄ ያለ መቅረቴ ነው እንዴ እንደዚህ የሚያንገበግብህ? ተይኝ ብለኸኛል አይደለ? በቃ ትቻለሁ። በውሳኔሽ እንደማትጸጸቺ ተስፋ አድርጋለሁ። አሁንም አልረሳሽኝም። አይንሽ ያስታውቃል። አልረሳውክም። እሱን ነው መስማት የምትፈልገው አይደል? ቆይ ከኔ ምንድነው የምትፈልገው? ንገረኛ። አየህ አንተ ራሱ ምን እንደምትፈልግ በትክክል አታውቀውም። ከዚህ በኋላ በመንገድ እየገባህ እንድትረብሸኝ አልፈልግም። ልብ እንደሚያፈቅርህ አውቃለሁ አልክድም ባንተ ላይ